ከተመሰረተና ወደ ስራ ከገባ 10 ዓመት ሊሞላው ጥቂት ወራት ይቀሩታል። ለውጥ በስራ እንጂ በእድሜ የማይለካ መሆኑን ያስመሰከረው ይህ ተቋም በማሽነሪ ኪራይ ስራ ቢጀምርም ከብድር ነፃ የሆነው በአጭር ጊዜ ውስጥ ነው። በ10ኛ ዓመት ዋዜማው የ3ኛ ደረጃ ተቋራጭነትን ለመቀላቀልም በቅቷል። የወልዲያ ከተማ አስተዳደር ገነቴ ኮንስትራክሽን ኢንተርፕራይዝ ልማት ጽሕፈት ቤት ገነቴ ኮንስትራክሽን በወልዲያ ከተማ የተቋቋመ የመንግስት የልማት ድርጅት ነው። ያው ኢንተርፕራይዛችን የተቋቋመው በ2008 መጋቢት ወር ሲሆን ስራ የጀመረው ደግሞ ከ2008 ሐምሌ 1 ጀምሮ ማለትም በ2009 በጀት ዓመት ነው። በ2009 በጀት ዓመት እንግዲህ በመጀመሪያ ደረጃ እንግዲህ ስራውን ስንጀምር በክልሉ መንግስት ዋስትና ከተማ አስተዳደሩ ከአባይ ባንክ ብድር በማውጣት 24 ሚሊዮን 904 ሺህ ብር ብድር በማውጣት ማሽነሪዎችን ግዢ ፈጽመን ነው ወደ ስራ የገባ ነው። እንግዲህ እነዚህ ማሽነሪዎችን ግዢ ፈጽመን ወደ ስራ ስንገባ በስራውን የጀመረው በማሽነሪ ኪራይ ስራ ነው እና በ2008 እስከ 2013 ባሉት 5 ተከታታይ ዓመታት ኢንተርፕራይዙን ያለበትን ሙሉ ዕዳ ከፍለን አጠቃለን ማሽነሪዎቹን የከተማ አስተዳደሩ ሀብት ማድረግና ኢንተርፕራይዙን ደግሞ ከማሽነሪ ኪራይ ወደ ጠቅላላ ስራ ተቋራጭ ማሳደግ ብለን ግብ ይዘን ነበር ተነስተን የነበረው። በዚህም የ5 ዓመት ከመጠናቀቁ በፊት ያው 4 ዓመት ተኩል ላይ ኦልሞስት 2013 አጋማሽ አካባቢ ብድራችንን ሙሉ በሙሉ ከፍለን በማጠናቀቅ ከነወለዱ ወደ 37 ሚሊዮን ብር ክፍያ በመፈጸም ብድሩን በማጠናቀቅ ማሽነሪዎቹ ሙሉ በሙሉ የከተማ አስተዳደሩ ሀብት እንዲሆኑ አድርገን ከዛም በተጨማሪ ሰርተን ባገኘነው ገቢ ተጨማሪ ማሽነሪዎችን ሎደር ሎቤድ ግዢ በመፈጸም ኢንተርፕራይዙን ወደ ተሻለ ደረጃ ለማሳደግ ያው ጥረት ተደርጓል። በዚህም ውጤታማ ነበር። ራዕያችንን ለማሳካት ከማሽነሪ ኪራይ ወደ ጠቅላላ ስራ ተቋራጭ ለማሳደግ በያዝነው ግብ መሰረት የጠቅላላ ስራ ተቋራጭ ደረጃ 4 ፍቃድ በማውጣት 2013 ላይ ባሰብነው ጊዜና ወቅት ላይ እንደውም አንድ በተወሰነ ደረጃ ቀደም ብለን ግቡና በማሳካት የጠቅላላ ስራ ተቋራጭ ፍቃድ በማውጣት የጠቅላላ ስራዎችን መስራት የጀመርንበት ሁኔታ ነው የነበረው። ኢንተርፕራይዙ የተቋቋመበትን ዓላማና ግብ በማሳካት የተደራሽነትን አድማሱን እያሰፋ ይገኛል። ተቋሙ አሁን ላይ በወልዲያ ከተማ የኮሪደር ልማትና ሌሎች ግንባታዎችን በመገንባት ላይ ሲሆን እየሰጠ ያለውን ጠቀሜታም እንዲህ ይገለጻል። እንግዲህ አሁን እንደሚታወቀው ገነቴ ኮንስትራክሽን ከ2008 ዓመተ ምህረት ጀምሮ የተቋቋመ የከተማችን ኢንተርፕራይዝ ነው። ለወልዲያ ከተማ ሰፊ የሆነ ስራ እየሰራ ያለ ፕሮጀክት ነው። በእውነቱ በተለይ በዚህ በ2017 በጀት ዓመት ገነቴ ኮንስትራክሽን ሰፊ ስራ ነው ለከተማችን እየሰራ ያለው። ከተማ አስተዳደራችን የበጀት ኮንስትሬሽን አለበት። ይህን የበጀት እጥረት ገነቴ ኮንስትራክሽን ባይኖር ኑሮ ይህን የምናየውን የኮሪደር ልማት መስራት የምንችልበት አጋጣሚ አይደለም የነበረው። ጥሩ ስራ ነው እየሰራልን ያለው። ከዚህ በተጨማሪ ሌሎች ለከተማ አስተዳደሩ አገልግሎት የሚውሉ የገበያ ማዕከል፣ የድልድይ ስራ እንዲሁም የመንገድ ጠረጋ ስራዎችን በ2017 በጀት ዓመት ገነቴ ኮንስትራክሽን ሰርቶልናል። ገነቴ ኮንስትራክሽን እንደ ከተማ ባይኖር ኑሮ ይህን የምናየውንና ከዚህ ውጭ ያሉ ፕሮጀክቶችን መስራት የምንችልበት አጋጣሚ አይደለም ያለው። የተቋሙ እድገትና የተደራሽነት ግስጋሴ የተቋቋመበትን ግብ በማሳካት ብቻ የታጠረ አይደለም። በኮንስትራክሽን ዘርፉ ከጥራት ጀምሮ የሚስተዋለውን ችግር በመፍታት አስተማማኝ ዋስትና መስጠት ችሏል። ተቋማዊ ማህበራዊ ኃላፊነቱን በመወጣት በኩልም አሻራው እየተመሰከረለት ነው። የገነቴ ኮንስትራክሽን በከተማችን ላይ ሆኖ ብዙ ማህበራዊ ልማቶችን እያለማ ይገኛል። በተለይ እንደኛ እንደ ቤተ ክርስቲያን
የከተማዋ ገጠሩን የዙሪያ ገጠር ቀበሌዎችን ያካተተች ስለሆነች በሁሉም አቅጣጫዎች የተለያዩ ልማቶችን አልምቶልናል። በተክለ ሃይማኖት ባለው መንገድ፣ በሚካኤል ባለው፣ በአደንጉር ባለው በሁሉም ያሉትን ቅድም በየአቅጣጫው ብዬ ስለጠቀስኩት በሁሉም መልክ ይሄ ድርጅት ለኛ አጋራችን ደጋፊያችን ማለት ነው። ቤተክርስቲያኒቱን ደገፈ ማለት ማህበረሰቡን ደገፈ፣ ሁሉን አገለገለ ስለሆነ የሚጠበቅበትን እየሰራ ነው ላል ገነቴ ኮንስትራክሽን ኢንተርፕራይዝ የሚባለው የመንግስት የልማት ድርጅት እሱ እኛ በየአመቱ የኢድ ሶላቶች የምንሰግድባቸው ቦታዎች ላይ የቦታ ማስተካከል ስራ ይሰራል። ይህ የልማት ተቋም ከሚያገኘው ከሚሰራው የትርፍ ስራ በተጨማሪ እንዲህ አይነት በጎ ተግባሮችን የማህበረሰቡ አንድ አካል ወይም ግማሽ ክፍል የሆነውን የወልዲያ ሙስሊም ማህበረሰብን አክብሯል፣ አግዟል፣ አስደስቷል። ስለዚህ እኛም በወልዲያ ከተማ ሙስሊም ማህበረሰብ ስም እና በድርጅታችን ስም እጅግ አድርገን ይህን ተቋም በዚህ አጋጣሚ ለማመስገን እንወዳለን። የገነቴ ኮንስትራክሽን ኢንተርፕራይዝ ህዝብን ማዕከል አድርጎ ስራን በጥራትና በፍጥነት እየከወነም ይገኛል። አጠቃላይ እንግዲህ ከኢንተርፕራይዛችን አኳያ ያው ቅድም ለመግለጽ እንደሞከርኩት ብዙ ስራዎችን እየሰራ ያለ ድርጅት ነው። የድርጅት ከተቋቋመ ጊዜ ጀምሮ በከተማችንም በክልላችንም በተለያዩ ከተሞች በርካታ ስራዎችን እየሰራ ያለበት ሁኔታ ያለው። ለምሳሌ ከተማችን ውጭ በኦሮሚያ ልዩ ዞን ከሚሴ ህጻናትና እናቶች ሆስፒታል እየገነባን ያለንበት ሁኔታ ነው ያለው። እዛው አካባቢ በወለዲ በባቲ የአንድ ማዕከል የትምህርት ቤት ግንባታዎችን የገነባንበት ሁኔታ ነው ያለው። በሰቆጣ አካባቢም በተመሳሳይ የአንድ ማዕከል ግንባታዎችን ትምህርት ቤቶችን እና ግንባታዎችን እየሰራን ያለንበት ሁኔታ ነው ያለው። በዞናችንና በአጠቃላይ በክልላችን ባሉ ዞኖች በጣም በርካታ ስራዎችን እየሰራን ያለ ነውና በምዕራብ ጎጃም ዞን ጭምር እስከ ፍኖተ ሰላም የሆስፒታል ግንባታ፣ ባህር ዳር ከተማ ራሱ የፈለገ ህይወት የሆስፒታል ግንባታ እየሰራን ያለንበት ሁኔታ ነው ያለው። በጎንደር የከተማ አዘዞ አንደኛ ደረጃ ሁለተኛ ደረጃ ትምህርት ቤት እየገነባን ያለንበት ሁኔታ ነው ያለው። ስለዚህ ኢንተርፕራይዙ በአጠቃላይ በክልሉ ተደራሽ ለመሆን የራሱን ጥረት እያደረገ ያለበት ከመሆኑ ጋር ተያይዞ እንግዲህ ከተማ አስተዳደሩ የከተማ አስተዳደር ያለው ማህበረሰብ የኢንተርፕራይዝ በተለያዩ ከተሞች ውስጥ ስራ እየሰራን እያመጣን ኢንቨስት የምናደርገው ከተማችን ውስጥ ነው። ስለዚህ የከተማው ሀብት መሆኑን ተረድቶ ካሁን በፊትም የሚሰሯቸው በርካታ ስራዎች አሉ። ኢንተርፕራይዙን በመደገፍ ስራ በመስጠት እና ሀብቱም የኔ ነው ብሎ ህብረተሰቡም ከተማ አስተዳደሩን በመንከባከብ ደረጃ ካሁን በፊት የሚሰሯቸው በጣም በርካታ ስራዎች አሉ። አሁንም ይሄ ተጠናክሮ እንዲቀጥል ሀብቱ የከተማ አስተዳደሩ ሀብት ነው፣ የራሳችን ሀብት ነው፣ የህዝብ ሀብት ነው። ስለዚህ ሁሉም የህብረተሰብ ክፍል ይህንን የኔ ነው ብሎ በመደገፍም በመጠበቅም የራሱን አስተዋጽኦ እንዲያበረክት መልእክቴን አስተላልፋለሁ።